የዮሐንስ ወንጌል አጭር ሐተታ። የዮሐንስ ወንጌል በዘመናት መሃል በቤተ ክርስቲያን ተወዳጅነትን ጠብቆ የቆየ መጽሐፍ ሲሆን በሌሎች ለዘብተኛ ምሁራን ደግሞ አራተኛው ወንጌል በመባል ይጠራል። ከጥንታዊት ቤተ ክርስቲያን አባቶች መካከል አንዱ የሆነው ቀለሜንጦስ ዘእስክንድርያ ደግሞ መንፈሳዊ ወንጌል በማለት አቆላምጦታል። ይህንን ያለበት ምክንያት ዮሐንስ ወንጌሉን የጻፈው በመንፈስ ቅዱስ አነሳሽነት ነው ብሎ ስላመነ እንደነበረ የአውሳብያት ዘቂሳርያ ዘገባ ያሳየናል። ወንጌሉ ምንም ያህል አከራካሪ ጉዳዮች ቢኖሩበትም ከዘመናውያኑ ስነ መለኮት ምሁራን አንዱ የሆነው ኮሊን ክሩስ ደግሞ ሕልቆ መሳፍርት ለሌላቸው የክርስትና ትውልዶች መነሳሳት የፈጠረና በስርዓት ላጠኑት ሁሉ ታላላቅ ሽልማቶችን ያስታቀፈ በማለት መስክሮለታል። የወንጌሉን ትክክለኛ ጸሐፊ በተመለከተ የተለያዩ አመለካከቶች ቢኖሩም በሐዋርያው ዮሐንስ ለመጻፈው የሚቀርቡ ሐሳቦች ከሌሎች ይልቅ ተጨባጭነት አላቸው። በቅድሚያ የመጽሐፉ ውስጣዊ ማስረጃዎችን እንመልከት። ጸሐፊው የአረማይክ ቋንቋ ችሎታ ያለው አይሁዳዊ ስለመሆኑ ለሚጠቅሳቸው አንዳንድ የዕብራይስጥና አረማይክ ቃላት ትርጉም ማስቀመጡ ምስክር ነው። የአይሁድን ወግና ስርዓትን ጠንቅቆ የሚያውቅ ሰው ስለመሆኑም ደግሞ የገዛው ጽሑፍ ያሳያል። ስለ መጀመሪያው ክፍለ ዘመን የእስራኤል መልክዓ ምድራዊ አቀማመጥ በትክክል እንደሚያውቅም ከወንጌሉ መረዳት እንችላለን። እንደዚሁም የአይን ምስክርና የኢየሱስ የቅርብ ተወዳጅ ሰው እንደነበረም ይናገራል። ከኢየሱስ የቅርብ ደቀ መዛሙርት መሃል ያዕቆብ ብዙ ሳይቆይ ስለሞተ እንዲሁም ጴጥሮስ፣ ቶማስና ፊልጶስ በሶስተኛ መደብ እየተጠሩ ስለተዘገቡ የጸሐፊው ማንነት ዮሐንስ የመሆኑ እውነታ የበለጠ ተአማኒነት አስገኝቶለታል። ከመጽሐፍ ቅዱስ ውጭ ያሉ ማስረጃዎችን በአጭሩ ስንዳስስ ደግሞ የጥንት ቤተ ክርስቲያን አባቶች ምስክርነት እናገኛለን። ከላይ እንደተመለከትነው አውሳብያት ዘቂሳርያ በዘገበው መሰረት የእስክንድርያው ቀለሜንጦስ ይህንን ወንጌል መንፈሳዊ ወንጌል ብሎ ጠርቶታል። ቀለሜንጦስ ወንጌሉን በዚህ ስም የጠራው ዮሐንስ ወንጌሉን የጻፈው በደቀ መዛሙርት ተገፋፍቶና በመንፈስ ቅዱስ ተነሳስቶ እንደሆነ በማመኑ እንደነበረ አውሳብያት ጨምሮ ዘግቧል። ቀለሜንጦስ አራተኛው ወንጌል የጻፈው በሐዋርያው ዮሐንስ እንደሆነ ያምን ነበር። የሐዋርያው ዮሐንስ ደቀ መዝሙር የነበረው ፖሊካርፕ ከፖሊካርፕ እግር ስር የተማረው ሄሬኔስ ደግሞ ወንጌሉን የጻፈው የተወደደው ደቀ መዝሙር ዮሐንስ መሆኑንና የጻፈውን በኤፌሶን ሳለ እንደነበረ ተናግሯል። እንግዲህ የሄሬኔስን ዘገባ በቀላሉ ችላ ምንለው አይደለም። ምክንያቱም ከሐዋርያው ዮሐንስ ደቀ መዝሙር የነበረው ከፖሊካርፕ እግር ስር ስለተማረ